ሰላምና ጤና ይስጥልኝ የተከበራችሁና የተወደዳችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በዕለተ ማክሰኞ ቀን ሰኔ 11 2017 ዓመተ ምህረት በመረጃ ሰዓቴ መደመጥ አለባቸው ብዬ ያሰብኳቸውን ሰበር አሁናዊ አስቸኳይ ትኩረት የሚሹ በርከት ያሉ የአውደ ውጊያ መረጃዎችን ጨምሬ በዝርዝርና በስፋት ላስደምጣችሁ በሰዓቴ ወደ እናንተ መጥቻለሁ። ክቡራን ከምታረምጧቸው ሰበር መረጃዎች መካከልም የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና ምስራቅ አማራ ኮር 2 ዞበለ አምባ ክፍለ ጦር 3ኛ ራያ ሻለቃ ቃኝ ራያ ቆቦ ዞበለ ተራራ ላይ በፈጸመው ታላቅ ጀብድም አለ በቆይታችን አስደምጣችኋለሁ። በሸዋ ምድር የእስክንድር ነጋ ቡድን ከፍተኛ የተባለ ማጥቃት ስለመጀመሩ የደረሱ መረጃዎች አመላክተዋል። የአማራ ፋኖ በሸዋም አጸፋ እርምጃ እየወሰደ ይገኛል። በርካታ የመከላከያ ሰራዊት አባላትም መጠጥ ቤት ላይ መማረካቸው የደረሱ መረጃዎች አመላክተዋል። ዳንግላ ከተማ ውስጥ ጠላትን የማጽዳት ልዩ ኦፕሬሽን መፈጸሙ ጭምር መረጃዎችን ተሰምተዋል። ከዚህ ጋር በተገናኘ የተጠናከረ መረጃ ይዘናል። ውድና የተከበራችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾች በመረጃ ሰዓት እነዚህና ሌሎች መሰል መረጃዎችን ታደምጣላችሁ። አብራችሁ ቆዩም። የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና ምስራቅ አማራ ኮር 2 ዞበል አምባ ክፍለ ጦር 3ኛ ራያ ሻለቃ ቃኝ ራያ ቆቦ ዞበል ቶር በር ላይ ታላቅ ጀብድን ተጎናጸፈም። ምስራቅ አማራ ኮር 2 ዞበል አምባ ክፍለ ጦር 3ኛ ራያ ሻለቃ ቃኝ ራያ ቆቦ ዞበል ልዩ ስሙ ቶር በር ላይ የፋሽቱን አገዛዝ ዙፋን ጠባቂ ሰራዊት ኬላ አድርጎ ህዝቡን እያሰቃየ ባለበት ቦታ ላይ ትናንት ማለትም ሰኔ 10 ቀን ንጋት ደፈጣ በመያዝ ከ20 በላይ ሞትና ቁስለኛን በማድረግ ታላቅ ጀብድን ተጎናጽፏል። ጠላት በርካታ ጊዜያት ስንቅና ብረት እንዳያደርስ በማድረግ አስጨነቀውት ያለውን ኃይል አመች ጊዜ በመፈለግ በደፈጣ ሞት ቁስለኛን በማድረግ እንዲንቀሳቀስ እንዳይችልና እንዲባረር እንዲሁም ደግሞ እንዲማረር ብሎም ደግሞ በቀላሉ በውጊያና ያለ ውጊያ እንዲፈርስና እጅ እንዲሰጥም እንዲሁም ደግሞ እየኮበለለ ፋኖን እንዲቀላቀልም እየተደረገ ይገኛል። የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራሮች ሸዋ በመገኘት በመሃላቸው ያለውን ልዩነት ለመፍታት እየሞከሩ ቢሆንም ብዙ ታጋዮች በሴራ የገደሉትና ያስገደሉት የሸዋ ጠቅላይ ግዛት ተጠሪ ነኝ ያሉት የእናት ጡት ነካሾች በሸዋ ግዛት ውስጥ ከእኛ ሰራዊት ውጭ ሌላ ፋኖ መንቀሳቀስ አይችልም፣ በግዛታችን እንቀመጥ ማለታቸው ስምምነት ላይ ሳይደረስ ቀርተዋል። የአማራ ፋኖ የአማራ ነጻ ለማውጣት ነፍጥ አንስቶ ድረስ በማንኛውም የአማራ ግዛት ተንቀሳቅሶ ህዝቡን ከጥላት ነጻ የማውጣት መብት አለ ብሎም ታምኗል። የአማራ ህዝብ በተለይ የሸዋ ህዝብና ወጣት ትግሉን እየሸጡ ያሉ ልጆችን አደብ ማስያዝም አለበት ተብሏል። ሌላኛውን መረጃን በማስደመጥ ለቀጥል የብርሃኑ ጁላ ወታደር መጠጥ ቤት መማረካቸው ተሰምቷል። ስቦ መምታት ስቦ ማስገዳት ተጠናክሮ ቀጥሏል። የኮሎኔል ታደሰ ሙሉነ ብርጌድ 5ኛ ሻለቃ አበር ኢማም ሻለቃ በሰራቸው ቀዶ ጥገና አንድ ሚሊሻ ከተማ ውስጥ ሰርገው በመግባት በቁጥጥር መዋል ሲችሉ መጠጥ ቤት ገብቶ ሲንዘላዘል በነስሮቹ መረብ ላይ ወድቆ አንድ የብርሃኑ ጁላ ወታደር ከነሙሉ ትጥቁ አንገቱን ታቆ ተወስዷል። እንዲሁም ደግሞ ለጥላት መረጃ በመሆን እብድ በመምሰል ሲሰልልና ለጥላት መረጃ ሲያቀብል የነበረን ግለሰብ በመከታተል መረጃን በማነፍነፍ በቁጥጥር ስር እንዳዋሉት ነው የተነገረው። ዳንግላ ከተማ ውስጥ ጠላትን የማጽዳት ኦፕሬሽን እየተሰራ ነው። ተወሮ ጉሮሮን ማነቅ በሚያስችል የ10 ሜትር በታች የሆነ ርቀት ላይ መድረሱን የተረዳው ልበ ሙሉ ፋኖ መሪ ከጨበጠው የነፍጥ ላንቃውን ተላቀው ጠላትን ለማገደም ጭምር በርካታ ዙፋን ጠባቂዎችን እያጋደሙ ይገኛሉ። የዚያ ከንቱ ታሪክ አትላሆድ አድሪና ጡት ነካሽ ባንዳን ርካሽ ስብና ግንን ይህን እድል እንዲጠቀም ይፈቅድም አልነበረም። በደመ ነፍስ ወደ ልበ ሙሉ ጀግና ፋኖ አመራር አፈሙዙን አዝሮ ማዞር ብቻ ማዕድለን በሚበረታታበት ጡት ምላጩም ስቧል። የባንዳው ጡት ከያዘ መሳሪያ ሳይላቀቅ ከልበ ሙሉ የፋኖ መሪ ነፍጥ ላንቃ የወጣውን የጥይት አራራ የባንዳውን የቆሸሸ ነፍስ በከሰረው ልቡ የጠላትን ጦር ዛሬም ድረስ ጀግኖች መምታታቸውን ቀጥለዋል።
ከባህር ዳር አየር ኃይል የተገኘ መረጃ ከአንድ ከፍተኛ ወታደራዊ መኮንን ጋር በስራ አጋጣሚ ተገኘን ያሉት የመረጃ ምንጮቻችንም ሰሞኑን ለሰከላ የሚያገለግሉ ታናናሽ ድሮኖች በብዛት ፋኖ አለባቸው የሚባሉ ቦታዎች ሁሉ አሰሳና ጥቃት እንደሚጀመር ተነግሯል። ስለዚህም የፋኖ ሰራዊት ከድሮን በበለጠ ጥንቃቄ ያስፈልጋል። በአካባቢው ላሉ ማህበረሰቦች ለጥቃት ከሚዳረጉ ስብሰባዎች እንዲቆጠቡም ግንዛቤ ሊሰጥ ይገባል ብሏል። ከወራቶች በፊት በባህር ዳር ኤርፖርት የተመታው ወታደራዊ አውሮፕላን ጉዳይ የብልጽግና ሰዎች የቴክኒክ ችግር ነው ቢሉም አውሮፕላኑ ከኋላ በኩል ተመቶ እንደነበር ከፍተኛ ወታደራዊ መኮንኖች ይዘው እንደነበርና በእንደዚህ አይነት ጥቃት ፍርሃት ተፈጥሮም እንደነበር ተነግሯል። ፋኖ እንደዚህ አይነት ጥቃቶችን ቢያጠናክር የተሻለ እንደሆነም ተነግሯል። ምክንያቱም ዓለም አቀፋዊ ትኩረት ያገኛል፣ በስርዓቱ ጭንቅ ይፈጥራል የሚልም ሀሳብ አለው። ሌላውም ሰሞኑን ከሽመልስ አብዲሳ የተናገረው ተብሎ የመጣው መረጃ መከላከያ ውስጥም እንደተወያዩ መዋጋት ያለበት የሚሊሻና ፖሊስ የተሻለ ጥቅም ለነሱ በመመደብ ነው ተብሎም እንደተወሰነ ቦታዎችን እንቅስቃሴዎችን የማያውቁት ከነሱ የተሻለ የለም እንደተባለም ጭምር ተነግሯል። ስለዚህም በብዛት እንደዚህም አይነት ክደት በሚፈጽሙ ፖሊስ፣ ሚሊሻ፣ አድማ በተና በፊት የተጠናክረው ጥቃት ሊቀጥሉ ይገባል። በአጠቃላይ ፋኖ በተዋጊነት በአዋጊነት በኩል ወታደራዊ የስነ ልቦና የበላይነት እንዲወሰድባቸው በተለያዩ ክረምቶችም እንዲፈጠር ተነግሯል። ሌላው ሰሞኑንም አብይ አባሯቸው ስለተባሉ ወታደራዊ መኮንኖች ፋኖ ከነሱ ጋር ግንኙነት ቢፈጥር ቢቻል ወደ ትግል ገብተው እንዲያግዙ፣ ካልሆነ ግን መረጃ ለወታደራዊ እንቅስቃሴ ትልቅ ስንቅ ነውና እነዚህ ሰዎች ጥላት ጠንካራ ደካማ ጎኖችን ስለሚያውቁ ከአሁኑ ሊያዙ ይገባል ተብሏል። ውድና የተከበራችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓት መደመጥ አለባቸው ብያሰብኳቸው ሰበር መረጃዎች እነዚህ መስሉ ነበር። መልካም ቀን ተመኘሁም።